ቤተሰቦቻችን እንደምቆያችሁ እንደምሰነበታችሁ እንደምን አላችሁ? ይሄ እንግዳ ዩቲዩብ ነው። እንግዳ ዩቲዩብ ቻናል ላይ ያላችሁት እዚህ ቻናል ላይ ኖርማሊ ትምህርታዊ ነገሮችን አካተን እናቀርባለን። እዚህ ቻናል ላይ መጀመሪያ ስለ ሶፍትዌር ዲቨሎፕመንት እንማራለን። ከዛ በመቀጠል ደግሞ ሮቦት ቢልዲንግ ላይ እንማራለን። ሮቦቶች እንዴት ቢልድ እናደርጋለን የሚለውን ትምህርት እንማራለን በአማርኛ ማለት ነው። እነዚህ ነገሮች እናያለን። የዛሬው ክላሳችን ግን ቀለል ያለውን የሶፍትዌር ዲቨሎፕመንት ወይም ደግሞ ለቢግነር ወይም ደግሞ ለኪዲዲ የሚሆን የቀላል የሆኑ ጌሞችን፣ አኒሜሽኖችን፣ ቪዲዮዎችን ለመስራት የሚያገለግል አንድ የፕሮግራም ማድረጊያ እንማራለን ማለት ነው። እሱም ስክራች ፕሮግራሚንግ ይሆናል ማለት ነው። እንደ ኢንትሮዳክሽን ያክል ስለ እሱ ከመግባታችን በፊት ኮምፒውተር ምንድነው የሚለውን ኮንሰፕት እናያለን። ዋይስ ኮምፒውተር የሚለውን ኮንሰፕት እናያለን። ኮምፒውተር is an electronic device ነው ሲባል በኤሌክትሪካል ሲግናል ወይም ደግሞ ኤሌክትሪካል ኢነርጂ እንደ ሶርስ እንደ ፓወር የሚጠቀም ኤሌክትሪካል ኢነርጂ የሚጠቀም ዲቫይስ ነው ማለት ነው። ዛስ ፕሮሰሲንግ ዳታ ማለት ከአንድ ከነበረበት ስቴት ወደ ሌላ ስቴት ይቀይራል። ይሄ ማለት ለምሳሌ እንደ እንጨት ቤት ካለ እንጨት ቤት እንደ ጥሬ ዕቃናት ወይም እንደ ሮ ማቴሪያል ግንድላ ቢገባ ያ ግንድላ ፕሮሰስ ተደርጎ ወይ ጣውላ ይሆናል ወይም ደግሞ ሌሎች የፈርኒቸር ውጤቶች ይሆናል ማለት ነው። ስለሆነም እንደዚህ ሁሉ የሰጠነው የሆነ ዳታ ፕሮሰስ አድርጎ ወደ ሌላ ስቴፕ አፕግሬድ የሚያደርግልን ሲስተም ያደርጋል ማለት ምን ኮምፒውተር ማለት ኤንድ ፐርፎርሚንግ ታስክ አኮርዲንግ ቱ ሴት ኦፍ ኢንስትራክሽን በሰጠነው ኢንስትራክሽን መሰረት የሆነ ታስኮች ምን ያደርጋል ይሰራል። ይሄ ማለት ከላይኛው ፕሮሰስ ያደርጋል ከሚለው ጋር የተያያዘ ነው። ኮምፒውተር አር ዩዚንግ ኢን ኦልሞስት ኦፍ ኤቭሪ ፊልድ ኮምፒውተር በሁሉም ፊልድ ላይ እንጠቀማለን። ለምሳሌ ያክል ኤዱኬሽን ላይ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ሄልዝ ኬር ላይ ሊሆን ይችላል፣ ኢንተርቴይንመንት ላይ ሊሆን ይችላል ኤንድ ሶ ኦን ላይ ልንጠቀመው እንችላለን ማለት ነው። በመቀጠል ኪ ኮምፖነንት ኦፍ ኮምፒውተር የሚለውን ነገር እናያለን። በመሰረታዊነት ሁለት ኪ ኮምፖነንቶች ይኖሩታል። የመጀመሪያው ሃርድዌር ነው፣ ሁለተኛው ደግሞ ሶፍትዌር ነው። ሃርድዌር የምንለው ፊዚካል ፓርት ኦፍ ዘ ኮምፒውተር ነው። ፊዚካል ፓርት ኦፍ ዘ ኮምፒውተር የሚባል ታንጀብል ሊያዝ ሊጨበጥ የሚችል አካላዊ የሆነ ልንይዘው ልንጨብጠው የሚችል የኮምፒውተር ፓርት ምን ይባላል? ሃርድዌር ይባላል። እዚህ ውስጥ ፎር ኤግዛምፕል እዚህ ውስጥ የሚካተቱት ሲፒዩ አለ፣ ሴንትራል ፕሮሰሲንግ ዩኒት ነው። ሁለተኛ ሚሞሪ አለ። ሚሞሪው ራም ሊሆን ይችላል፣ ሩም ሊሆን ይችላል። ራም ሲባል አክቹአሊ ራንደም አክሰስ ሚሞሪ ማለት ነው። ቴምፖራሪ የሆነ ስቶሬጅ ነው። ለምሳሌ ፓወርፖይንቲን ከፍቼ እስከምዘጋው ድረስ ስቶር የሚደረገው ራም ውስጥ ነው። ልክ ከዘጋውት በኋላ ወደ ምን ሄዳል? ወደ ሩም ሄዳል ማለት ነው። ሩም ላይ ደግሞ ለምሳሌ ኤችኤችዲ ሊሆን ይችላል፣ ኤችዲዲ ሊሆን ይችላል፣ ኤስኤስዲ ሊሆን ይችላል። ኤችዲዲ ማለት ደግሞ ምን ማለት ነው? ሃርድ ዲስክ ድራይቨር ማለት ነው። ኤስኤስዲ ማለት ደግሞ ሶሊድ ስቴት ድራይቨር ማለት ነው። ሁለቱ ምንድነው? ለምሳሌ ኤችኤችዲ የሚለው በጣም ሞር ስሎ ነው። ፍጥነቱ ከ100 እስከ 200 ሜጋባይት ነው። ያኛው ደግሞ ከ500 እስከ 3500 ድረስ እንትን ይጠጋል ማለት ነው። ሃርድ ሌላ ኢንፑት ዲቫይሶች ይኖራሉ፣ አውትፑት ዲቫይሶች ይኖራሉ። በመቀጠል ሶፍትዌር እናያለን። ሶፍትዌር the program that selling of the hardware ነው። ለሃርድዌሩ የምንነግረው ፕሮግራም ነው። ቱ ታይፕ ኦፍ ሶፍትዌር አሉ። የመጀመሪያው ሲስተም ሶፍትዌር ነው። ሁለተኛው አፕሊኬሽን ሶፍትዌር ነው። ሲስተም ሶፍትዌር የምንላቸው እንደ ኦፕሬቲንግ ሲስተሞች ሊሆን ይችላል፣ ዊንዶው ሊሆን ይችላል፣ ላይኒክስ ሊሆን ይችላል፣ ማክ ሊሆን ይችላል። ለስልኮች ደግሞ አንድሮይድ ሊሆን ይችላል። ሌሎችም ለአይፎን የሚሆነው ኦኤስ ሊሆን ይችላል ማለት ነው። በመቀጠል ፕሮግራሚንግ ምንድነው የሚለውን ነገር ነው። ዋትስ ፕሮግራሚንግ ኢዝ ዘ ፕሮሰስ ኦፍ ራይቲንግ። ፕሮግራሚንግ የሚለው ነገር ፕሮሰስ ኦፍ ራይቲንግ ነው። ግን ፕሮግራም ምንድነው? በመጀመሪያ የሚለውን ስለ ፕሮግራም ኢዝ ዘ ሴት ኦፍ ኢንስትራክሽን ነው። የትእዛዞች ጥርቅም ነው። የትእዛዞች ጥርቅም ፕሮግራም ነው። ያንን ትእዛዝ የመስጠት ሂደት ደግሞ ምን ይባላል? ፕሮግራሚንግ ይባላል ማለት ነው። ፕሮግራሚንግ ዘ ፕሮሰስ ኦፍ ራይቲንግ ኦፍ አን ኢንስትራክሽን ዛስ ኮምፒውተር ስካን አንደርስታንድ ኤንድ ኤክስኪዩቲንግ ፐርፎርሚንግ ስፔሲፊክ ታስክ ኤክስኪዩት የሚያደርገው አንደርስታንድ ሊያደርገው የሚችል ፓርት ማለት ነው። ፕሮግራሚንግ ላይክ ቲቺንግ ኦፍ ዘ ኮምፒውተር ቱ ፎሎዊንግ ኦፍ ዩር ኮማንድ ኮምፒውተርን የማስተማር ሂደት ነው። የሆነን ኮማንድ ተጠቅመን ኮምፒውተርን የማስተማር ሂደት ምን ይባላል? ፕሮግራሚንግ ይባላል ማለት ነው። ፕሮግራሚንግ ይባላል። ከሱ በመቀጠል ኪ ኮምፖነንት ኦፍ ፕሮግራሚንግ የሚባሉ አሉ። እነዚህም ምንድናቸው? መጀመሪያው ኮድ ነው። ኮድ ሲባል ሲምፕል የሆነ ታስክ ለምሳሌ ኮድ የሚለውን ጽሁፍ እንደጻፍኩት በዛ አይነት መንገድ ነው። አልጎሪዝም ሲባል ደግሞ ኮድን የምናስኬድበት ለምሳሌ 1 ሲደመር 2 ብለን እንደምናስኬደው ሁሉ ቅድም ተከተል ሎጂካል በሆነ አያያዝ ማለት ነው። ውጤትና መንስኤ አያያዝ መንገድ ሲሄድ ነው። ቫሪያብል ሲባል ደግሞ ስቶር የሚደረግበት የስፔስ ስም ነው። ዳታ ውስጥ እኛ ለምሳሌ ኢንት ኤክስ
which equal 7 ብል ኤክስ የምትባለው ቫሪያብል ናት። ኤክስ የምትባለው ቫሪያብል የምትባለው ሚሞሪ ስቶር የሚደረግበት የቦታዋ ስም እንደማለት ነው። የስፔሷ ስም ነው። ከዚህ ጋር በተያያዘ ሌላኛው ኮንሰፕት ሉፕ ኤንድ ኮንዲሽን የሚለው ነገር ነው። ሉፕ ስንል አንድ ነገር ምን አይነት ጊዜ ራሱ መርገብ አለበት የሚለው የምናሳይበት ነው። ወደፊት ተሰፊው ስለምናየው እያንዳንዱ ኮንሰፕት እናያዋለን። ቀጣም ኮንዲሽናል የሚለው ደግሞ የሆነ ቅድመ ሁኔታ ተቀምጦ ያን